ባላምበራስ ደግሞ ዛሬ በዚህ ግድም ለምንድን ነው የመጡ? አንተ ጣሴ ባላምበራስ እንዴት ነህ? ደህና አደሩ? ምንድን ነው እንዲያው በቃ እስቲ አውርደው። እሺ አይ ጣሴ ደህና ነህ? ደህና ነኝ። እሰይ እኔ የምልህ እንዲያው በቃ ልሻሻል ብለህ ቀረህ። እንዲያው የሰው ምክር ብትሰማ ምን አለበት? ኧረ እዚህ ሀገር ሰው እኮ እንዲያው ሰው ሲሰራ እንዲያው ደስ አይለው። እንዴት እያዩኝ ሞፈርና ቀንበሩን ይዤ እያረስኩ እያንደፋረስኩ አይደለ ያለው? አሁን እያዩ ባይኖት እያዩ ምን አደረጉ ነው የሚሉኝ? አሁን አንተም እንዲሁ ሆነ ባረጀና ባፈጀ ሁኔታ ከምታርስ ቤተሰቦችህንም ልጆችህንም ትምህርት ቤት ብትልክ ምን አለበት? እዚህ ከአንተ ጋር ከማሳው ተረፍቀው ከሚውሉ አንተ ምን አለበት እንደው ትንሽ ዘመናዊነት ብትላበስ? አሃ ታዲያ የት ይዋሉ? እኔስ ይሄንን አርሻ እንደፋርሼ በጥንትም ሁሉም ሲያርሰው የነበረ ነገር ነው። ምንድነው ነገሩ የሚሉኝ? ቆይ አሁን አንተ የምርጥ ዘር መግዣ ብድር፣ የአፈር ማዳበሪያ መግዣ ብድር፣ እንዲሁም የጸረ አረም መግዣ ብድር ቢሰጥህ ጠንከር ብለህ ትሰራለህ። አሁን አንተ ዘመናዊ ትራክተር ቢሰጡ ታርሳለህ? አይ ባላምባራስ እንዴ በጣም ነው ያሳቁኝ። እንዴት እንደ በስተመና ከሰማይ ዱብ ካላለ በቀር ትራክተር የት ሊገኝ? ደግሞ እርሶ ሊያቀምሱ ከጅብ ተርፎ ለውሻ አሉ። አረ ጅቡ እንዳይበላን ነው ያልኩኝ። አሁን ይኸውልህ የከርሰ ምድር ውሃ ቢወጣልህ የውሃ ፓምፕ ቢገዛና ቢመጣልህ እንደው የማድለብ ሥራ ቢመቻችል ትሰራለህ? ባላምባራስ አቤት እንዴ አይ እሰራለሁ እንጂ ተገንቶ። አረ የገጠር መሬት ማረጋገጫ ደብተር አለህ? እንዴት ለካ ጠላት ከሩቅ አይመጣም። እንዴት? አይ የልቦን ያሳቦን ሁሉ ነገር ደረስኩበት እኮ። እንዴት? አሁን ስልጣኑ ተጠቅሞ መሬት ሊነጥቁ ነው የመጡ እንጂ ለሌላ ነገር አይደለም። መቻልኩ ይሄው አሁን ወጣሁት አይደለም። ይኸውልህ የመሬት ማረጋገጫ ደብተር ካለህ አሁን የተባለውን ነገር በሙሉ የኢትዮጵያ ንግድ ባንክ ለአርሶ አደሩ ሊሰጥ ተዘጋጅቷል። አረ አዎ በብላሽ እንደሱ አይደለም፣ የአርሶ አደሩን አቅም ባገናዘበ መልኩ ነው። አረ አዎ የኢትዮጵያ ንግድ ባንክ አረ እግዚአብሔር ይስጠው። አሜን ጨምሮ ይስጠው። እና አብረን እንሂድ እንጂ። ቆይ እኔማ ደግሞ በዚህ ግድም ይጄ ያልሰማውን አርሶ አደር በሙሉ ልናገር። አዎ አንተም ተመልሰህ ከዛ ከደልዳላው አለችው የኢትዮጵያ ንግድ ባንክ ቅርንጫፍ ሂድና ሙሉ መረጃ ስማ። ጥሩ እግዚአብሔር ይስጦት። እንዲያው እየፈረዱብኝ ነው እንጂ እኮ ጥሩ ሰው ኖት እኮ። አሜን።